አብይ አህመድ አንካራዳ ዓለም አቀፍ ተንታኞች ከሰሞኑ ኢትዮጵያ ከቱርክ ጋር ያላትን ግንኙነት ማጠናከሯ ስትራቴጂካዊ ነው ይላሉ። የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ ከቱርክ ጋር ያላት ግንኙነት በሻከረበት በዚህ ወቅት የኢትዮጵያና የቱርክ ግንኙነት መጠናከር ዘም ብሎ የሚታይ እንዳልሆነ ግልጽ ነው። የአፍሪካ ቀንድ ተንታኙ አብዱርሃማን ሰይድ ግብጽና ቱርክ ቁልፍ በሚባሉ የምስራቅ ሜዲትራኒያን የነዳጅ ሀብትን በተመለከተ እንዲሁም በሊቢያ ጉዳይ ከቅርብ ጊዜ ወዲህ ደግሞ በሱዳን ጉዳይ ላይ ተጻራሪ አቋም ነው ያላቸው ይላል። በአንጻሩ በሱዳንና በግብጽ እንዲሁም በተባበሩት አረብ ኤሚሬትስ መካከል ያለው ግንኙነት እየተጠናከረ ቢመስልም ሱዳንና ግብጽ በቱርክ ላይ የሚቃረን አቋም ነው ያላቸው። ከሱዳን ጋር ያላትን ግንኙነት ከተመለከትን ደግሞ አዲሱ የሱዳን አስተዳደር እርምጃዎች በአንካራ በኩል ቁርሾ ፈጥረዋል። ይህ የአንካራ ቁርሾ መነሻ የሱዳን አምባገነኑ ፕሬዝዳንት ኦማር ሐሰን አልበሽር በስልጣን በነበሩበት ወቅት ቱርክ ከሱዳን ስዋኪም የተባለችን ደሴት ተከራይታ ታስተዳድር ነበር። ደሴቷም በቀይ ባህር ቀጠና ቁልፍ ስትራቴጂካዊ ሚና ትጫወታለች። ታዲያ የቱርክ ቅራኔ መነሾ ግዛቲቱን ከቱርክ ለመንጠቅ ወታደራዊ የሽግግር መንግስቱ ግፊት እያሳደረ ይገኛል የሚል ነው። በዚህም አንካራ በሱዳን የሽግግር አስተዳደር ላይ ቂም ቋጥራለች። የዚህ ሴራ ጠንሳሿና አለው ባይዋ ደግሞ ግብጽ ነች ስትል አንካራ ከሳለች። በሌላ በኩል አሜሪካ በምታራምደው የውጭ ፖሊሲ የተነሳ ቱርክና የአውሮፓ ህብረት እንዲሁም የቱርክና የአሜሪካ ግንኙነት እየሻከረ ሄዷል። በተለይ ከመንግስት ግልበጣ ሙከራው በኋላ የአንካራ መንግስት የአሜሪካ እጅ አለበት ብሎ መክሰሱ ቅራኔውን አባብሶታል። እንዲሁም አንካራ ከሞስኮ የጦር መሳሪያ ገዝታለች በሚልም አሜሪካ የኔቶ አባል በሆነችው ቱርክ ላይ ተደጋጋሚ ማዕቀብ ስትጥል እንደነበር ይታወቃል። በእነዚህ ሁኔታዎች ቱርክ ከአሜሪካ ከግብጽና ከሱዳን ጋር ያላት ግንኙነት በጥርጣሬ እንድትመለከተው አስችሏል። አሜሪካ ቱርክን ለማንበርከክ ተደጋጋሚ ሙከራዎችን ብታደርግም ግን ቱርክ የምትከተለው ጣልቃ ገብነትን የማይቀበል ፖሊሲ አሁን ለደረሰችበት ቁመና ምስክር ሆኗል። ቱርክ ከምዕራባውያን ሀገራት ጋር ያለኝን ኢኮኖሚያዊ ግንኙነት ማጠናከር እንጂ ማንም ሀገር በፖለቲካ አቋሚና ፖሊሲ ላይ እጄን ሊጠመዝዝ አይችልም በማለት ከአሜሪካ ጋር ሆድና ጀርባ ናት። አንካራ በዚህ አቋሟ የህዝቦቿን አንድነትና ብሔራዊ ክብር ከማስጠበቅ ባለፈ በወታደራዊ ዘርፍም ጠንካራ ሀገር ሆና እንድትቆም አስችሏታል። በብዙ መልኩ ቱርክና ኢትዮጵያ ላይ ጫና እያሳደሩ ከሚገኙ ሀገራት ተጻራሪ አቋም አላት። አሁን ላይ የኢትዮ ቱርክ ትብብር አንድ ደረጃ ከፍ ማለቱ እነዚህ ኃይላት በኢትዮጵያ ላይ የያዙትን አቋም እንደገና እንዲያጤኑ ያስገድዳቸዋል ተብሎ ይጠበቃል። የአፍሪካ ቀንድ የጂኦፖለቲካ ተንታኞች ኢትዮጵያ ይህንን አጋጣሚ ተጠቅማ ጣምራ ጠላቶቿን የአቋም አቅጣጫ መቀየር ያስችላታል። ከዚህም አልፎ የሁለቱ ወገኖች ወታደራዊ ትብብር ኢትዮጵያ በአፍሪካ ቀንድ ያላትን ተጽዕኖ ለማስፋት ያስችላታል ሲሉ ጽፈዋል። ባለፈው መጋቢት ወር ላይ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን አንካራ ጎራ ብለው ከቱርክ ውጭ ጉዳይ ሚኒስትር ሜቭሉት ካቩዞግሉ ጋር መወያየታቸው ይታወሳል። ካቩዞግሉም በወቅቱም ኢትዮጵያ ሽብርተኝነትን ለመዋጋት የምታደርገውን ትግል አድናቆት ቸረውታል። እንዲሁም ሀገራቸው በዚህ ዘርፍ እንደምትተባበርም ቃል ገብተው ነበር። ያኔ ኢትዮጵያና ቱርክ በቅርቡ ምን አይነት ግንኙነት ሊኖራቸው ይችላል የሚለው ጥያቄ የካይሮና የካርቱም ራስ ምታት ብቻም ሳይሆን የምዕራቡ ዓለም የቀንዱ ተዋናያን ትኩረት ሆኖ ቆይቷል። ከ4 ሳምንታት በፊት የቱርክ ፕሬዝደንሲ ለኢትዮጵያ ማንኛውንም ድጋፍ አደርጋለሁ ሲል መግለጫ ባወጣ ጊዜ የፕሬዝዳንት ኤርዶሃን እርምጃ እንቅልፍ የነሳቸው የሱዳኑ የሽግግር ምክር ቤት ሊቀመንበር አልቡርሃን ወደ አንካራ ተጉዘው ደጅ ጠንተዋል። አንዳንዶች ጉንጭ አልፊ ዲፕሎማሲያዊ ጉዞ ሲሉ በሰውየው ላይ ተዘባብተውበታል። የቀንዱ የጂኦፖለቲካ ተንታኞች እንደሚሉት ደግሞ በአፍሪካ ያለውን ኢኮኖሚያዊና ወታደራዊ ግንኙነት በማጠናከር ላይ የምትገኘው ቱርክ ባልተረጋጋውና ውጥረት በነገሰበት የአፍሪካ ቀንድ ቀጠና የኃይል ሚዛን ለመፍጠር ትችላለች ብለው ያምናሉ። አንካራ በውጭ ፖሊሲዋ ለአፍሪካ ልዩ ትኩረት ሰጥታ መስራት የጀመረችው በአውሮፓውያኑ 2005 ነው። ኢትዮጵያና ቱርክ 125 ዓመታትን የዘለቀ የአፍሪካ ቀንድ ታሪካዊ ግንኙነቶች ያላቸው በመሆናቸው የጂኦፖለቲካ አሰላለፉም በመተማመን ላይ ተመሰረተ እንዲሆን ያስችለዋል ይላል የቱርኩ የዜና ወኪል አናዶሉ። የሁለቱ ሀገሮች ግንኙነት በአብዛኛው በኢኮኖሚ ላይ ያተኮረ ነበር። ከዚህ ባለፈ ግን በአንድም የታሪክ አጋጣሚ ኢትዮጵያ ከቱርክ የጦር መሳሪያ ግዢ ስምምነት አድርጋ እንደማታውቅ መረጃዎች ይጠቁማሉ። የጨርቃ ጨርቅ ዘርፉን ጨምሮ ከ200 በላይ የቱርክ ኩባንያዎች በኢትዮጵያ የሚገኙ ሲሆን ከ30,000 በላይ ለሚሆኑ ኢትዮጵያውያን የሥራ ዕድል ፈጥረዋል። አጠቃላይ ካፒታሉም ወደ $3 ቢሊዮን በላይ ይደርሳል። ቱርክ ኢኮኖሚያዊ ኢንቨስትመንቶችን በኢትዮጵያ ውስጥ በማከናወን ከቻይና በመቀጠል
በሁለተኛ ደረጃ ላይ ናት ሲል መሐንዲስ ዶትኔት በድረገጹ ጽፏል። በዚህም ምክንያት ለኢትዮጵያ ሰላምና መረጋጋት አበክራ እንድትሰራ ያስገድዳታል። በትግራይ ክልል የሚካሄደው ሕግ የማስከበር ዘመቻ በኢትዮጵያ ውስጥ ያሉ የቱርክ ኢንቨስትመንቶችን አደጋ ላይ የሚጥል መሆን እንደሌለበት ታምናለች። ከሰሞኑም በቱርኩ ፕሬዝዳንት ኤርዶሃን ግብዣ ወደ ቱርክ ያቀኑት ጠቅላይ ሚኒስትር አብይ አህመድ ቱርክ በአስፈላጊ ሰዓት ያሳየችውን ወዳጅነት አደንቃለሁ ብለዋል። ሁለቱ መሪዎች በዋነኝነት አጀንዳ አድርገው የተወያዩት በኢትዮጵያና በሱዳን መካከል በተከሰተው የድንበር ይገባኛል ውጥረትና የሀገሪቱን ወታደራዊ ትብብርን በማጠናከር ላይ እንደሆነ የቱርክ ዜና ወኪል አናዶሉ ዘግቧል። የሁለትዮሽ ውይይቱ ፍሬ ነገር አዲስ አበባና አንካራ ወታደራዊ የትብብር ስምምነት መፈረማቸው ይፋ መሆኑ ላይ ነው። ምንም እንኳን የወታደራዊ ስምምነቱ ማዕቀፍን በተመለከተ ግልጽ የሆነ ነገር ባይኖርም የኢትዮ ቱርክ ትብብር ከኢኮኖሚ ወደ ወታደራዊ ትብብር ከፍ ማለቱን መናገር ይቻላል ሲል አልጀዚራ ተናግሯል። ይህንኑ አካሄድ ወቅቱን የሚመጥን ስትራቴጂካዊ አጋርነት ልንለው እንችላለን። የሁለቱ ወገኖች ትብብር የምዕራቡ ዓለም በኢትዮጵያ የሥርዓት ለውጥ ለማምጣት እያደረገ ያለውን ጫና መቋቋም እንደሚችል ይታመናል። ስምምነቱ በራሱ የኢትዮጵያን ተጻራሪ ኃይሎችን የሚገዳደር የአፍሪካ ቀንድ አማራጭ አጋር ሀገር መኖሩን ያረጋገጠና በአሜሪካ ሱዳንና ግብጽ ዘንድ ስጋትና ፍርሃትን የፈጠረ ነው። ከጠቅላይ ሚኒስትር አብይ አህመድ ጉብኝት በኋላ ፕሬዝዳንት ረሲፕ ጣይብ ኤርዶሃን የትግራይ ቀውስ በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ቱርክ አከራካሪ በሆነው የኢትዮ ሱዳን ድንበር ውዝግብና የታላቁ ህዳሴ ግድብ ድርድር መግባባት ላይ እንዲደረስ ፍላጎት ማሳየቷ በምስራቅ አፍሪካ ቀጠና እያደገ የመጣውን የግብጽ ተጽዕኖና ተፎካካሪነትን ለመግታት ያላትን ቁርጠኝነት ያሳያል። ፕሬዝዳንት ኤርዶሃን የትግራይ ጦርነትን በተመለከተ በሰጡት አስተያየት ግጭቱ በሰላም እንዲፈታ ፍላጎት አለኝ፣ ግጭቱን ለመፍታት ሀገሬ የተቻላትን ሁሉ ታደርጋለች ነበር ያሉት። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለቱርክ የዜና ወኪል አናዶሉ በሰጡት ቃለ መጠይቅ ቱርክ በሱዳንና በኢትዮጵያ መካከል ያለውን የድንበር ውዝግብ የማስታረቅ ሚና ብትጫወት ኢትዮጵያ ትቀበላለች ማለታቸውን ዘግቧል። የኢትዮ ሱዳን ድንበር ውዝግብ በአባይ ግድብ ፕሮጀክት ላይ የተፈጠረው አለመግባባት ጋር ተዳምሮ ኢትዮጵያ ከሱዳን ጋር ያላት ግንኙነት እንዲያሽቆለቁል ሆኗል። ኢትዮጵያ በገጠማት የተለያዩ ተግዳሮቶች ምክንያት የተለያዩ ዓለም አቀፍ አካላትን ትኩረት ስባለች። ተንታኞች እንደሚሉት ኢትዮጵያ በዚህ ወቅት ጠንካራ አጋሮች ያስፈልጓታል። ከቱርክ ጋር መወዳጀቷ ለጥያቄው ትክክለኛ መልስ ነውም ብለዋል። አንካራ በሶማሊያ መዲና ሞቃዲሾ የጦር ሰፈር ያላት ከመሆኑ ጋር ተያይዞ አሁን ላይ ቱርክ ከኢትዮጵያን ብዛም የራቀች ሀገር አይደለችም። አሁን ቱርክ ወታደራዊ ዘርፏ በተለይም ድሮን፣ ሰው አልባ አውሮፕላኖችን በማምረት በኩል ጠንካራ ሀገር ሆናለች። በቅርቡም በአዘርባይጃንና በአርሜኒያ መካከል በተደረገው ግጭት የቱርክ ድሮኖች ጥቅም ላይ መዋላቸው እንዴት የጦርነትን ውጤት እንደቀየረው እንደ ምሳሌ ይነሳል። በእነዚህ ምክንያቶች የኢትዮጵያ ጠላቶች አቋም ለዘብተኛ ባህሪ ሊያሳይ እንደሚችል ተተንብዮአል።